ለምን ነው እንደዛ የምትለው? ለምን ቆይ ነባንቺ ዝም ስለደበራችሁ ሁለታችሁም ባንድ ስትሆኑ ደስ አትልም እኮ ከአንተ ጋር እሱ ምንድን ነው የሚያገናኘው? አይ እሱ ለሷ በማዘን እንጂ ከኔ ጋር ለሷ አዘን እኔ መጥፎ ሰው ነኝ ትታቀኝ? አዎ እየሰራችሁት ያላችሁት ነገር ስላልተመቸኝ እና ከሷ ብትርቂ ብያሰብ እሺ አንተ ምን አገባሽ? ምን አይዘጋም እንደውም ካሜራው ገና ባንቺ ዝም በይ። አይ ምን አገባሽ? እሺ እኔ ዝም እላለሁ። ዝም በይ አንቺ። ምን አገባህ? ያልኩህን ነገር ብቻ ብታደርገው ደስ ይለኛል። አላረግም። አንተ ብለኝ ምንም አላረግም። አደርገው አላረግም። ለምን አደርጋለሁ? ማን ስለሆንክ ነው አንተ ቁጭ ብለህ የምታዘው? በጊዜ ታይዋለሽ። አንተ ቆመህ ነው የምታወራው። አይደለም አውራት ልሽ አረ ይቻች አይደለም ይደላል አውራት አይነዋል ነገር እንዴት ነው? አንተ ምንም አትፈጥርም። አውሪ ምንድነው ማውራው? ምንድነው እኔ ከመጣሁኝ አንተ ጋር ነው አይደለም እኮ ሊያወራሽ ይፈልጋል። ሰላም የሚፈጥር ከሆነ አውሪ። እኔ ጋር ነው እንጂ መጣሽ ምን እሱ ጋር ነው? እሱ ጋር አይደል የመጣሁት? አይደለም አውሪ። አላውራም እኔ አላውራም። የምትግባቡበት ሀሳብ ካለ አውሩ። አንተ ግን እንደዚህ አይደለም። በቃ ደስተኛ ነሽ ግን አንቺ እሱ አይመለከተኝም። ይብሮ አንተ ልጠይቃት አይገባኝም። ለምንድን ነው የሚያገባ? አይመለከትም። መብቴ እኮ ነው መጠየቅ። እሷ መመለስ አለመመለስ የሷ መብት ነው እንጂ እኔ የፈለኩትን መጠየቅ መብቴ ነው። በጣም እየተለጠጥክብኝ ነው ታውቃለህ አይደለ? እኔ እናንተ እንደዚህ አይነት ግንኙነት የለንም። ተለጠጥኩኝ? አዎ በጣም ማይሆን ንቀት እያሳየን ያለው እኮ። ንቀትም አንተ እኮ ነው ያሳየኝ። ምንም ንቀት አላሳየሁም። ምን ብለን የጠራኝ? ለወራ እኮ ነው የጠራው እኮ። አንተ ብቻዬን ላገኝ እፈልጋለሁ አልከኝ። ትሄዳለች አስፈላጊ ከሆነ እሷ እንዴት የኛውንም ማስይዶ ወደዛ ይሄዳሉ። ለማውራት ማንም አይሄድም። እኔም አልሄድም። ሰው እሱም አይሄድም። እኔም አወራለሁ። እኔም አለሁበት። ለምንድን ነው አውሪ? አንቺን እኮ አላዳምጥሽም። አሁን አንተን ነው የማዳምጥህ። ለምን ደግሞ አታዳምጠኝ? እሱን ላዳምጠው ነው የመጣሁት እሱ ጋር። ስለዚህ የምታወሩት ነገር ውስጥ እኔም አለሁ። ስለዚህ አወራለሁ። እዚህ ጋር መገንፈት አይጠበቅብህም። ምክንያቱም ነው እሱ እኔ ምንድን ነው እንዲህ የምትለው? ይሄን እጅን ሊያርጋ አወራኝ እኔ እንዲህ ምናምን ያልካት አወራኝ። ምን ይሆናችሁ ነው? ቆይ ማለት በጣም ችግር ነው የፈለገው ኢብራሂም ስማኝ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ ያለና ቆይታችሁ እንዴት ነበር? እኛ ጋር ምንም አይልም። ያው ሰሞኑን ጠፍተናል። በራሳችን ቤትም በሰው ቤትም ጠፍተናል ሰሞኑንና ባይሆን በሰው ቤት ነበርን። ባለፈው ሳምንትናም የተፈጠረው ነገር ሁሉም ታውቃላችሁ፣ አይታችኋል። እና ገሊ ትንሽ ደስ የማይል ነገር አርገውኛል። እውነቱን ለመናገር ደስ አይልም። አታናድጄባችኋል። ሞር ደግሞ ማሂ ላይ ተመካክራ ያደረገችው ነገር ደስ አይልም ነበርና በጣም አናደውኝ ነበር። ግን ያው ረስቼዋለሁ። ሰሞኑን የጠፋሁበት ምክንያት ብቻ የሆነ ነገር ተፈጥሮ ነበረ ማለት ያው ከነባ ዙሪያ አልጠፋውም ማለት ችግር የተፈጠረው እሷ ጋር ነውና ከዛ በፊት ታውቃላችሁ ከኢብሮ ጋር የነበራቸው ነገር ነበረ። ግን የነበረ ነገር ነው ብቻ አሁን ላይ ግን የሆነ ነገር ተፈጥሯል። ኢብሮና እኔ ጓደኛሞች ነን። እዚህ ሰፈር ላይ ምን ተዋው ጓደኛሞች ነን። ብዙ ሰዓት እንገናኝ ነበር። ኳስ አብረን ምናምን ብዙ ነገሮችን አሳልፈን እኔና ኢብሮ ማለት ነው። በቪዲዮ ላይ መተናናቅ ይሆናል እንጂ ቪዲዮ ላይ ምናምን አንመጣም ነበር። ብቻ በአካል ከቪዲዮ ጀርባ ባለው ነገር በጣም ደስ የሚሉ ነገሮች አሳልፈን ነበር። ግን አሁን ላይ አላቅም ለምን እንደዚህ አይነት ባህሪ እያሳየ እንደሆነ አላቅም። ብቻ ቪዲዮም ላይ ሰሞኑን ያልመጣሁበት ምክንያት ይሄ ነበረ። ከነባ ራቅ፣ ነባ አጠገብ እንዳይክ አልፈልግም የሚሆን የመሳሰሉ ነገሮች ብቻ ዛቻ የመሰሉ ነገሮች እንዴት እንዳደረገ አላቅም። እንደዚህ አይነት ነገር እያስፈራራ ምናምን ነገር ነበርና ምን አስቡ እንደሆነ ምን ፈልጉም እንደሆነ ምንም አውቀው ነገር የለም። ብቻ ጸባዩ ለዋውጦብኛል ምናምን ነገር። እሷም ጋር ደወልኩኝ እኔ ምንም አውቀው ነገር የለም ምናምን ነገር አለች። እሱ ግን ብቻ የሚያሳየው ነገር ደስ አይልም። ዛሬ ነባን ጠርቻታለሁ፣ እሱንም ጠርቼዋለሁ። ይምጣ አላውቅም። ብቻ ቪዲዮ እንዳለ ግን አያውቅም እሱ። ያው ነባ ነግሬያታለሁ፣ ነይ ብያታለሁ። ችግር አልፈልግም፣ እውነቱን ለመናገር ችግር መፍጠር አልፈልግም። ተነጋግረን ምንፈታ ከሆነ ተነጋግረን መፍታት ነው የምፈልገው። ግን ያው በንግግር ማንፈታው ከሆነ ወደ ሌላ ነገር እንትን የሚል ከሆነ እንግዲህ አላቅም። እኔም እሱም ወንድ ነንና የሚፈጠረውን አላቅም። ብቻ ጥሩ ነገር እንዲፈጠር ነው የምመኘው። መጥፎ ነገር እንዲፈጠር አልፈልግም። ክፉ ደግ ያሳለፍኩት ጓደኛዬ ነው። እንደዛ ያሳለፍኩት ጓደኛዬ ዛሬ አሁን ከሷ ራቅ ከገሌ ራቅ ምናምን ስላረኝም አልርቅም። ግን ደግሞ ንግግር መፍታት የምንችለው ነገር ከሆነ በንግግር መፍታት ነው የምፈልገው። ኢብሮ ሌላ ጸባይ አላቅበት ማለት የተለየ ጸባይ ይችበት አላቅም። አብረን በነበርን ሰዓት ጥሩ ጓደኛዬ ነበር። ግን አሁን ላይ ያው አይ ቲንክ ብቻ አላቅም ነባ ተመልሳ ስለመጣች ብቻ አላቅም ምን እንትን እንዳለ
ቀጥታ አጭር ትዕዛዝ ነው ያስተላለፈው። ከነባ እንድትርቅ ፈልጋለሁ። ዝም ብሎ ደግሞ አይራቅ። ምክንያቱም ነባም የኔ ጓደኛ ነች። አሁንም እኔን ፈልጋ ነው የመጣችው። ስለዚህ ዝም ብዬ ከሷ ልርቅ አልችልም። እና ይሄንን ሁሉ ችግር የተፈጠረው አላቅም። ብቻ ቪዲዮ ላይ አልመጣሁም። በሰሞኑ የሁሉ ነገር ቪዲዮ ላይ ማምጣት አልፈለኩም። ከቪዲዮ ውጪ ነበር መፍታት የፈለኩት። አንዳንዴ ነገሮች ሲበዙ ምንም ማድረጋችንም ያው ወደፊት ለፊት ታመጡታላችሁ ማለት ነው። ህይወታችን ሙሉ እዚህ ጋር ስለሆነ ወደዚህ ታመጡታላችሁ ማለትና ነባ ጠርቻታለሁ። ያው ነባ እየመጣች ነው። ነባ ደርሳለች። አላቅም ትወቅ አትወቅ ምንም አላቅም ነገር የለም። እውነቱን ለመናገር ምንም አላቅም። እዚህ ነገር ላይ እጁ አይኑር አላቅም። ነባ እንዴት አማን ሁሉ ሰላም በእንተ ጋር ሰላም ጠፋሽ። ሰላም ባይቼ ሰላም አለይኩም። እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እኛ ደህና ነን አልሐምዱሊላህ። አንዋርም ደህና ነው፣ እኔም ደህና ነኝ። ደህና ቦኒ በምናውል እኔ ስታይ ደህና እንደምትሆን ስላማቅ አይኔ ደህና አይደለም። ዛሬ ለነገር አይደለም የሚጠራው ነው ለመናገር። እሱም እንትን ነገር ብቻ እና ብቻ እዚህ ቪዲዮ ላይ አሁን መጥፎ ነገር ማውራት አልፈልግም ነበር። ስለዚህ ነገሩ ላይ እኔ እንደሰሞኑ ከማይ ጋር እንዳረጋችሁት ነገር የሆነ ነገር እጅሽ ካለበት አላቅም፣ ምን እንደማረግ አላቅም። ብቻ እየነገርኳቸው ነበር። እኔ ኢብሮ ጓደኛዬ ነው። ለመጥፎ ነገር ማስበው ልጅ አይደለም። መጥፎም ነገር አይቼበት አላቅም እኔ እስከማውቀው ድረስ። ዛሬ ግን ስለዚህ በቅርብ ሰዓት እያሳዩ ያሉ ጸባይ ደስ አይልም። ከነባራቅ ምናምን ነው። እጅሽ ካለበት ነው እውነቱን ለመናገር አላሻል እንዴ እኔ እጅ ቢኖርበት አልነግርም እንዴ ምንድነው እንደዚህ አይነት ሰሞኑ እጅሽ ኖሮበት ነገርሽ ነው እሱ ታዲያ ለመታረቅ ያደረኩት ነገር ነው አንተና ይሄ አንድ አይደለም ፍራንኮ አልቆ አሪፍ ጊዜያቶች ይኖሩናል ብዬ ነበር ማለት አሁን ታርቀን ግን ከሚዲያ ጠፍተናል በእርግጥ እና ትንሽ የተፈጠሩ ጭቅጭቆች ነበሩ እኮ በሰላም እኮ ቪዲዮ መስራት ስላልቻልኩ ነው እኔ ካንቺ ጋር መጥቼ ቪዲዮ ብሰራ ደስ ይለኛል ግን በሰላም ቪዲዮ መስራት ካልቻልኩኝ ከነሱም ጋር መምጣት አልችልም ብቻዬ ደግሞ እዚህ ቆሜ ዝም ብዬ መለፍለፍም አልችልም ለዛ ሰላም መኖር አለበትና አሁን ላይ ደግሞ እንደነገርኩሽ ያው እኔም እንዴ ምን እንደምላ አላውቅም እኔ የተፈጠረው ነገር ምንም አላውቅም ውድ ቤተሰቦች እኔ ባቅና ነገሩን ብፈታ ደስ ይለኛል እስካሁን አንጠፋም ነበር ነገሩን መፍታት ብችል ግን እሱ ምን ሆኖ እንደዛ እንዳለ ምን እንደተፈጠረ አይ ዶንት ኖ ምንም ማውቀው ነገር የለም ከኢብራሂምም ጋር ሳንገናኝ በጣም ረጅም ጊዜ ሆኖናል የመጨረሻ ቪዲዮአችን ላይ ነበረ በቃ ተጠፋፍተናል ጥል ኖሮ ምናምን ከባድ ነገር ነው ሳይሆን በቃ አይደለ አንዳንዴ ገደብ ነገሮች አሉ እኔና እሱ መሀል ከአንተ ጋርም ተጣፍተን ነበር እና እኔ እናንተም እንዳያችሁት ፍራንክ አድርጌው ምናምን ታረቅን ግን ለምን እንደዛ እንዳለ ከኔ አላውቅም ነገርዬው ፕራንኩ እኔ የኔ ሐሳብ ይምሰለው አላውቅም እዛ ጋር ቪዲዮ ላይ አይቷል ምን እየሆንኩ እንደነበረ አላውቅም አላውቅም ብቻ ግን የኔ በጣም የምታሰራት ቪዲዮ ላይ የምን የምትማሰራሽ ቪዲዮ እኔ እና አንቺ ምን አይነት ቪዲዮ እንዳሰራሽ አላውቅም ኦኬ የምታሰራ ሲጀመር ማሰራሽ ቪዲዮ ቢኖር እንኳን እኔ እንጃ እሱ ግዴታ እሱን አስፈቅጄ ማሰራት ያለብኝ አይመስለኝም ሲጀመር አንቺ ወጥ እሱ ይመለከታል አይነት ነገር አላውቅም ብቻ እንደዛ ነበር ሲንተስ ይላል ተቆላና ወንስ ያለው ነገር ግን ቪዲዮ እንዳለ አያውቅም ከተቆጣ ወይ ምናምን እንትን ካለ አላውቅም ግን እና እኔ እንጃ እሱ ስለኔ አይመለከተውም ይሄ ሀገር ምድር ነው የሚያውቅ ነገር ነው ምንም አይደለም እንዴት እንደዚህ ሊለም እንደቻለ አላውቅም ምን አስቦ እንደሆነ ምንም አልገባኝም ፍላጎቱ ምን እንደሆነ እኔም አላውቅም አንተም እንደዚህ አይነት ጥያቄ ካስፈራራት እኔ ይሄ ማስፈራራት ምናምን ከመጣ ጓደኛዬ ነው እንጂ ለምን የሚያስፈራራ አይደለም አይ ይሄ ማስፈራራት የሆነ ነገር ማን ከመጣ እኔም እሱ ምንም ወይ እንትን እላለሁ የሆነ ነገር ሲጀመር እዛ ድረስ የሚያደርስ ነገር እኮ የለም ምንድነው እሱ ማለት እኔ አላውቅም እኔ እንዴት እንዳወራቸው እኔ ምንም የሰማሁት ነገር የለም በአካል እናወራዋለን ሶስት ሆነን ስናወራን በንግግር ማይፈታ ነገር የለም አንዳንድ ሰው ደደብ ስለሆነ በንግግር መፍታት አይችልም እንጂ በንግግር ማይፈታ ነገር አለ የለም ስለዚህ እናወራዋለን ሲጀመር የሚቆጣበት ምክንያት የለም ሲጀመር ሊጠይቅህ አይችልም እሱ ማለት ነው አይ እኔ ያልገባኝ ነገር አንቺ ምንም አሰራውሽ ምንም
እሱ ምን አገባው ነው? አይመለክ እኔም ገርሞኛል። እንዴት ተጠየቀ? እኔም ገርሞኛል። ስለዚህ እሱ ነው ቀለ እኔ አንተ ሲጀምር አንተ ፕራንክ ያረከኝ ነው ራሱ እኔ በምላቅቻ ወይ ሙድ ሊሆን ይችላል። እኔ ላቀልች ምን ማለት ነው? ኢብራሂም አንተ ጋር ደውሎ እንዴት ነው? እኔ አንቺ አይደለም ዝም ብዬ ከመሬት ተነስቼ ፕራንክ ማድረገው። ታዲያ እኔ ብለህ ነው ራዚ ጋር እኔ እዚህ ወለ ፕራንክ እና ታዲያ ከኔ ጋር ልትጣላ ነው? እንተ ደግሞ አላውቀውን ነገር መተህ ኢብራሂም እንደዚህ አለኝ ስትል እኔ ዲላ ፕራንክ ምን ነው? ከኢብራሂም ጋር ይዤ እንዴት ነው ፕራንክ ላደርግ የማስበው? አይደለም አላውቅም። አንደኛ ነገር የምታወሪው ነገር በደንብ ተጠንቀቂ። አሁን ላይ እንደው አንቺ ራሱ እየፈራሁሽ ነው ያለው እንዴ ማለት እኔ ምን ያጠፋሁት ነገር አለ? እኔ እኮ እየጠየቅኩህ ነው እኮ ፕራንክ የምታደርጊው እኮ አንቺ እንጂ ነው አይደለም። ታዲያ ፕራንክ እኮ የተለመደ ነገር ነው። በሱ ደግሞ እንትን አትበል። ግን ይሄን እኔ አይደለሁም። ይሄ ሲሪየስ ጉዳይ ነው። እየነገርኩሽ እኮ ነው። በቃ አጭር ትዕዛዝ ነው እያስተላለፈ ያለው። ከሷ ራቅ ምን ማለት ነው? ከሷ ማን ነው እሱ? ምንድነው? ለምንድን ነው እንደዛ የሚለው? ኢብራሂም ነው። ስንቴ ነው ኢብራሂም? አቀለ ማን ነው እሱ? በኔ ህይወት ውስጥ እንዴ ምን አገባው እሱ በኔ ህይወት? ታዲያ እኔ ምን አውቃለሁ? እኔ መተውኝ ካልተናገረኝ እኔ ለግቻለሁ። ሁለተኛ ደግሞ አንቺ እኮ እንዲመጨቃጨቅም እኮ አምርብና እኮ አኑ እኔ ካንተ ጋር መጨቃጨቅ አልፈልግም። አይ ይሁን ያለ ነገር ካለ እኔን ማወቅ አለብኝ እኮ ነው። እኔ ደብቄ ካቃለሁ ስለኔ ታዲያ ነገር ቢሆን ነገር ካለ እኔ ነገርኝ። እኔ መሀል ላይ እንትን ማለት አልፈልግም። ችግር መፍጠር አልፈልግም። ኦኬ አታምነኝም ማለት ነው? እኔ ማንዲስ ነው አይደለም ማምንሽ እኮ የምትታመኝ ሶስቱኝ ሰሞኑን ያደረግሽው ነገር ምን ለምሳሌ ፕራንክ ነው አይደል? እንዴ ተደሱን ተው ነው እኮ ያለፈ በቃ ያኛው አለፈ እኮ ታዲያ አሁን ግን እኔ ለፕራንክ አይደለም የመጣሁት። እሺ ገባኝ፣ ቁም ነገር ነው። ስለዚህ እንጠናውራለን፣ ተረጋጋ። ምን ያስቆጣል? እሱ ደግሞ በሽታ ከነካውኝ ነገር እኔ ለምን እንደተናገረ እኔ ምን አውቃለሁ? እንዴት አታውቂም? ስለ አንቺ እኮ ነው እያወራሁ ያለው። እኔ ተናገረ ያለው ስለ ኢብራሂም አልተናገርኩም አይደል? አንቺ ማምን ብለሽ ትናገሪያለሽ። እሱ ግን እያወራ ነው ስላንቺ። ስለዚህ ይሁን ነገር ማወቅ አለብሽ ግዴታ አንቺ። እኔና ኢብራሂም ምን አለን? እኔ ምን ሐከኔ ነው ጠይቂ። ታዲያ እኔ ስለኔ ታውቃለህ? እኔ እኮ እነግርሃለሁ ብዙ ነገር አይደል እንዴ? እንዴት ነው ያላወቅኸው? እኔ እንዴት አውቃለሁ ነባ? ታዲያ ምንም የለንም ማለት አንተ። እኔ ነባ አሁን አታዳርጊ። እኔ ችግር አልፈልግም። እኔ ካንተ ጋር መጣላት አልፈልግም እኮ እኔም ችግር አልፈልግም። የምታውቂው ነገር ካለ እኔ አንተ የሆነ ነገር ቢኖር እንኳን አንተ ታውቅ ነበረ። እሱ ከሱ ጋር ታወራለህ። እኔ በማላውቀው እኔ ስሜታዊ እያደረግሽ ነው። እኔ በማላውቀው ነገር አትከተል። ሌላ ችግር ውስጥ እንድገባ እያደረግሽ ነው እኮ። ተረጋጋ በቃ። እንዴ ምን እሺ ነው አንተ ነው እንዴ? አይ ባይ ይቅርታ አልጠሮሽ አልነገርኩም። ልጠጋብል ፀሐይ እንትን ገባብል እና ችግር የለም። ታዲያ አይ ምንድነው በጓ እያወራህ ነው? ተረጋጋና እናውራ እኮ። መሄድ ካለባት ትሄዳለች፣ ግን እንደዚህ በመኮሳተር የሚሆን ነገር የለበት። ረጋ በል። ካሜራ እንትን ስላስኩኝ ይቅርታ። ካሜራ አልነገርኩም። በእርግጥ ግን እንዲህ የሚያኮሳተር ነገር ካሜራውንም አልነገርኩኝም። እሷ እንዳለች ታዲያ ሰው በሰላም እኮ መጀመሪያ እኮ ሰላም ይቀርባል። ሰው ከተጣላ ምን ሆነ ነው? አንድ ኩዝ ምን ለምን ዝም አትይም? ለምን ዝም ስለኔ አይደል? እንዴ ተወሬ ለምን ዝም ነው? ነባ ዝም አትይም? እሱ ጋር ነው ለአወራኝ መጣሁት። እሱ ጋር ነው። ችግር ምንድን ነው? ችግር ምንድን ነው? የጠራኝ እኮ አንተ ነህ። የጠራኝ በጣም እየተለጠጥክብኝ ነው። ታውቃለህ አይደለ? እኔ እናንተ እንደዚህ አይነት ግንኙነት የለንም። ተለጠጥኩኝ? አዎ በጣም ማይሆን ንቀት እያሳየን ያለው እኮ። ንቀትም አንተ እኮ ነው ያሳየኝ። ምንም ንቀት አላሳየሁም። ምን ብለን የጠራኝ? ላወራ እኮ ነው የጠራው እኮ። አንተ ብቻዬን ላገኝ እፈልጋለሁ አልከኝ። ትሄዳለች አስፈላጊ ከሆነ እሷ እንዴት የኛውንም አስይደው ወደዛ ይሄዳሉ። ማንም አይሄድም። እኔም አልሄድም። ሰው እሱም አይሄድም። እኔም አወራለሁ። እኔም አለሁበት። ለምንድን ነው አውሪ? አንቺን እኮ አላዳምጥሽም። አሁን አንተን ነው የማዳምጥህ። ለምን ደግሞ አታዳምጠኝ? እሱን ላዳምጥ ነው የመጣሁት እሱ ጋር። ስለዚህ የምታወሩት ነገር ውስጥ እኔም አለሁ። ስለዚህ አወራለሁ። ሁለተኛ ደግሞ በቁጣ ምንም የሚሆን ነገር የለም። በክብር አውሩ። ሁለታችሁ ሕፃን ልጆች አይደላችሁ። አንተ ደግሞ የምታወራኝ ካለ ላወራ እፈልጋለሁ ብላ አይደል? ላወራ እፈልጋለሁ። አዎ፣ ግን እንደዚህ በመኮሳተር አይደለም ማወራ። ምክንያቱም የኔ እና አንተ ቅርበት እንደዛ አይደለም። በቃ ይኸው እኔ እንዴት አድርገህ ነው የምታስበው? ቆይ አንተ እሺ ዝም ልበል ወይስ ልሳቅ? ተጣልታችኋል ከዚህ በፊት? ምንድነው እና በሻሻ ታወራው? እንዴት ነው እያደረገ ያለው? አሁን ምን እያሰብሽ ነው? እያሰብክ ያለው አንተ እኔ በሰላም ደርሼ ላወራ ሲሆን ምንድን ነው ያየው? እሺ ምንድን ነው ከኔ ያየው? ኦኬ እሺ በቃ ጥያቄ ልጠይቅህ። እሺ ምንድን ነበር ስልክ ላይ ያወራኸኝ? አይደለም አሁን እንደዚህ ጓልክቤ ምናምን የምትለኝ ምን አለ? ታዲያ ኮስተር እንደዚህ ነው። ሰው ሲመጣ እኮ ሁሉም ሰው ሰላም ይላል። ሰው ቢጣላ ራሱ መሳቅ ባለብኝ ሰዓት ስቃለሁ። እንደፈለኩ መሆን መብቴ ነው። መሳቅ መፈለግ መኮሳተር ባለብኝ ሰዓት ኮሳተር መብት ነው። ግን እኔ ላይ መጥተህ እንደዚህ እንዲሆን አልፈልግም። ምን አልኩ?
ኦኬ በቃ እሱ ነው የኔ ፊስ በቃ እንደፈለኩ ማድረግ መብቴ እኮ ነው። መብት ነው በቃ እሺ እሱን አለፍኩት። አሁን እሱን ላወራህ አይደለም ጨቃጨቅ አይደለም የጠራሁበት ነው እየተጨቃጨቅኝ ያለው ምንድነው ማለት ምንድነው የተፈጠረ ነገር ግልጽ ነው አይደለም ችግር ነው አይ ጥል አያስፈልግም ምንም ያጨቃጨቃችሁ ነገር የለም የተባለውን እናውራ እሷ ጋር ማየት አልፈልግም ስላልኩ ነው ይዛት ይተበቅ ለምንድነው እንደዛ የምትለው ለምን ቆይ ነባንቺ ዝም ስለደበራችሁ ሁለታችሁ አባንድ ስትሆኑ ደስ አትልም ነው እኮ ካንተ ጋር እሱ ምንድን ነው የሚያገናኘው? አይ እሱ ለሷ በማዘን እንጂ ከኔ ጋር ለሷ አዝነ እኔ መጥፎ ሰው ነኝ ስታውቂኝ? አዎ እየሰራችሁት ያላችሁት ነገር ስላልተመቸኝ እና ከሷ ብትርቂ ብያሰብ። እሺ አንተ ምን አገባሽ? ምን አይዘጋም እንደውም ካሜራው ከኔ ባንቺ ዝም በይ። አይ ምን አገባሽ? እሺ እኔ ዝም እላለሁ። ዝም በይ አንቺ። ምን አገባ አንተ? አውራኛ ምን አገባ? ለምን ያን ያጣና እንደዚህ ያብላት ማውራት ትችላለህ እኮ አያገባም ምናምን ነገር አያገባም ብትለኝ ምንም በማላውቀው ነገር ኮስተር ብለህ ስታወራኝ እንዴት ነው ስልክ ላይ ኮስተር እኮ አያገባም ብትለኝ ያኔ በቃ ማደርገውን አደርግ ነበር። ግን አላገኘ ተገናኝተን እናውራ ብለህ እንደዚህ ጋር መገንፈት አይጠበቅብህም። በሰላም እናውራ ነው እሱ እኔ ምንድነው እንዲህ የምትለኝ እንጂ እንዲያርጋ አውራኝ እኔ እንዲህ ምናምን ያልካት አውራኝ ምን ይሆናችሁ ነው? ቆይ ማለት በጣም ችግር ነው የፈለገው ኢብራሂም ስማኝ፣ አንደኛ እሱ ዛሬ ጠርቶ ያወራቅ እኔ እናንተ ሌላ ጉዳይ ካሪለን ስራንቺ ምን አገባው ነው ገባ ካደል እሱ ነው ለማጣራት ምን አገባው። ሁለተኛ ደግሞ ምንም በሰላም ማውራት ትችላላችሁ። አሁን እየሰራሽ ያለሽው ነገር አሁን አሪፍ ነው ብለሽ ነው የምታስበው? እኔ ከተመቸኝ አንዋር ከተመቸኝ እኛ ከተመቸን አሪፍ ነው ብዬ አይሰጨም። አንቺ ስለተመቸሽ ምናምን ሳይሆን የሚሰራ ነገርና የማይሰራ ነገር አንተ እንደዚህ አይነት ቪዲዮ ለስራ ስትል አይሆንም እንደዚህ አይነት ነገር አይሆንም ማለት አማካኝ ነው እንደሰራችሁ ለማውራት አፍ ይቀድማል ልበል ብቻ የምትሰሪው ነገር ጥሩ እንዳልሆነ ልነግርሽ ፈልጋለሁ። እሱ አይመለከት እሱ ጋር ብትረቂ ደግሞ ሲጀመር በሚመለከት ነገር ነው። በቃ እንደውም ሂጂ ሻው አንተም አንቺም ሂዱ እና እናውራለኝ አይደለ? አወራዋለሁ ሂዱ እናንተ አልሄድም። ምክንያቱም የተወራው ነገር ይፈታና እንሄዳለን። ሁላችንም እንለያየለን በየመንገዳችን። አይ ከሱ ጋር ምናምን ላያችሁ አልፈልግም። ምን አገባህ አንተ? ማን ስለሆንክ ነው እኔና እሷ አንተ አዛዥ ሆንክ? አገባኝም እኮ ግን አለ አይደለ የሆነ ነገር ጥሩ። አሁን አንቺም አንተ ወንድሜ ነህ አይደል ነበርክ። አሁን ግን እያሳየኛል የሚደብር ነገር ስትሰሩ እሷን ማግለል አለብኝ ወይ አንተን ማግለል አለብኝ? አንተን እሷ ከሷ ጋር ያራኩ በቃ ከምንም በላይ ተናግሬያለሁ። አንተ ከመምጣት በፊት እኔና ኢብራሂም እንደዛ አይነት ግንኙነት የለንም ጓደኛዬ ነው ብዬ ተናግሬያለሁ። ግን አንተ እንደዛ አይደለም ለምትሰሩ ስራ ደስ አይልም። ምን አገባህ አንተ? ምንም እኮ አይመለከትም። ምንም ብሰራ ምንም ባሰራት አይመለከትም። ምንም ባንሰራም እኮ ብዙ ደስ የሚል ጊዜ ተጨሰልፈናል። እሷና ያሳለፍከው ነገር እንደዚህ ነው። ነገር ስትሰራ ዝም ማለት የለም። መፍትሄ እኮ ነው ኢብራሂም፣ መብትሽማ መብትሽ ነው። ስለዚህ አይመለከትም። እኔ መጠየቅ ትችላለህ። አንቺ መጠየቅ ስላልፈለኩ ለምን እሱን ስለምጠይቅ ምክንያቱም እሱ አይመለከተው ማለት እሱን በማያገባው ለምን አስገብተህ ትናገረዋለህ? ሁለተኛ ደግሞ በእኔና በእሱ መሀል ግንኙነት ራቂ ማለት ምንም መፍትሄ የለህም እና በቃ ይሄ የሚያጨቃጭቅ ነገር አይደለም ኢብራሂም። እኔ ችግር ከፈለክ ችግር የለብኝም። ችግር አዎ ከፈለክ ችግር የለብኝም። ችግር ማንም ይፈልጋል ብለና አላቅም። አይ ፈልገህ ከሆነ ችግር የለብኝም። ችግር ከፈለግሽ እዛው ችግር የሚፈልግ ፈልግ። እኔ ችግር የለብኝም። እኔ የሁለታችሁ የራሳችሁ ጉዳይ ችግር ካለባችሁ አይደለም ብቻ ብታደርገው ደስ ይለኛል። አላረግም። አንተ ብለኝ ምንም አላረግም። አላረግም። ለምን አረጋለሁ? ማን ስለሆንክ ነው አንተ ቁጭ ብለህ የምታዘው? በጊዜ ታይዋለሽ። ምንድነው እየተፈጠረ ያለው? አብረን የምናየው ነው። እኔ ነገርኩ በቃ ምንም ነገር ፈልገህ ከሆነ ለምንም ነገር ችግር የለብኝም። ወንድምነት ፈልገህም ከሆነ ለዛ ችግር የለብኝም። ግን ከዛም ባሻገር ሌላ ነገር ፈልገህ ከሆነ ማለት እንዴ ምን ለማድረግ እየፈለጋችሁ ነው? ጓደኝነቱ ይበልጥብናል እዚህ ለማይረባ ነገር። አሁን ቀላል ነገር ነው ብታደርገው ያን ነገር ለምን አረጋዋለሁ? እዚህ የሚያደርሰን ነገር እኮ አይደለም። አላረገውም። ለምን አታደርገው? ለምን ጀመረ እኮ ማድረግ ስላለብህ አላረገውም። አንተ አዘኝ ምንም ነገር አላረገው። አንተ ስላዘዝክ አንተ ማን ስለሆንክ ነው የምታዘኝ? እንዴ ፍላጎታችሁ ምንድነው? ቆይ ፍላጎቱን ይንገር። ደስተኛ ነሽ ግን አንቺ? እሱ አይመለከተኝም ብሮ አንተ ልጠይቃት አይገባኝ። ለምንድን ነው የሚያገባ? አይመለከትም። መብቴ እኮ ነው መጠየቅ። እሷ መመለስ አለመመለስ የእሷ መብት ነው እንጂ እኔ የፈለኩትን መጠየቅ መብቴ ነው። እናንተ አለመመለስ ትችላላችሁ። ዝም ብለህ በመሀል እየገባ ዋጋ ማለት ምንም አይሰራልም።
በማል የገባሁት እኔ ማን ነው በማል የገባው? እያወራኋት አይደለ ዘለ ገባው። አይ እንደምን አልገባም። እዚህ ጋር እንደውም የሚመለከተኝ እኔ እንጂ አንተ አይደለም። በማል አልገባውም ትላለህ፣ ከዛ ለመግባት አለብኝ ትላለህ። ምንድን ነው አይደለም? አይ መግባት ካለብኝ እኔ ነኝ የምገባው መሀላችሁ እንጂ አንተ አይደለም እኮ። እያናገርኳት ነው ዘለ እንዲህ እሷ ነው እየመለሰችልኝ አይደል? እሷን ነው ማውራት የምፈልገው እኔ ነው። እሷ እየመለሰችልኝ አይደል? ኦኬ አይደለም ማውራት የምፈልገው እሷን ነው እኔ ነው ላወራ የመጣሁት አንተ ነበር ግን ስለዚህ እኔ አውራኛ ብትሄድ ደስ ይለኛል። እኔ ቤት ደስ ይላል። አይሄድም። ለምን ሄደው አንቺና ልጅሽ ምንም የምናወራው ነገር የለም። አናወራ አሁን እዚህ ጋር ያለውን ነገር አይደለም። እሷን ልታወራ ትፈልጋለህ? አናወራ እኔ መሄድ አለብኝ ማለት ነው። የጠራኸኝ አንተ ነህ አይደለ? ስለዚህ የጠራኸኝ እኮ እሱ ነው። ምን ያደርጋል? ምን ማለት ነው? ምን ያደርጋል? ምንም የምናወራው ነገር የለንም። እኔና አንተ ምንም የምናወራው ነገር የለም። አንደኛ ነገር እኔ ለሰራሁት እኔና ነው ለሰራነው ነገር አንተ አይመለከተም አይደለ? በቃ አይመለከተኝ። ታውራት ትፈልጋለህ አይደል? አውራት። አንተ ቆመህ ነው የምታወራው። አይደለም አውራት። ኧረ ሂጂ አንቺ አይሄድም። ሄድላለሁ። አውራት አናወራ ነገር እንዴት ነው? አንተ ምንም አትፈጥርም። አውሪ። ምንድነው የማወራው? እኔ ምንድነው እኔ ከመጣሁኝ አንተ ጋር ነው አይደል? እኮ ሊያወራሽ ይፈልጋል። ሰላም የሚፈጥር ከሆነ አውሪ። እኔ ጋር ነው እንጂ መጣሽ እሱ ጋር ነው። እሱ ጋር አይደል የመጣሁት? አይደለም አውሪ። አላወራም። እኔ አላወራም። የምትግባቡበት ሀሳብ ካለ አውሩ። አንተ ግን እንደዚህ ሄድልን በቃ ሄድላለሁ እኮ ሂድ በቃ እንዴት አይደለም ደግሞ የሚሄደው አሉ እናንተ ምንድን ነው የምናወራው? ቆይ አንተ ከኔ ምንድን ነው የምትፈልገው? ምንድን ነው ችግር? ያው ብቻሽ ላወራሽ የፈለኩት እየሰራሽ ያለሽው ነገር ጥሩ መስሎ ስላልታየኝ ማለት እየሰራሽ ያለሽው ምንድን ነው እየሰራሁት? ቪዲዮ ከሆንሽ በኋላ እያደረግሽው ነገር ደስ ስላላለኝ ብዙ ጥሩ ጊዜያቶች አሳልፈናል። ምንም ብንደባበር ምንም ብንቀያየም ስለኔ ህይወት እኮ አንተ አይመለከተም ኢብራሂም። እኔ ማድረግ ያለብኝና ማድረግ የሌለብኝ ማቅሰው ነኝ አይደል? አታውቂም እባክሽ። ምንድነው የማላውቀው? እኔ የምታደርጊውን የምታውቂ አይመስለኝም። አውቃለሁ። እኔ ማስተዋል ይችላል፣ ማስተዋል የምችል ሰው ነኝ። ከአሁን በኋላ ግን እንደዚህ አይነት ነገር ባታደርግ ደስ ይለኛል። እኔ እንደ እህትነት ብዙ ደግ ጊዜያቶችን አሳልፈናል። እህትነት እውነት በጣም ብዙ ወንድሞች አሉኝ። አያስፈልግም እውነት ስላሰብክልኝ እና ከአሁን በኋላ ባትበጠብጠኝ ደስ ይለኛል። አላስፈለገሽም። እኔ ጥሩ እህቶቼ መጥፎ ነገር ሲሰሩ ይሄ ነገር ጥሩ አይደለም፣ ይሄ ነገር ጥሩ ነው ብዬ እናገራለሁ። ቢፈልጉኝም ባይፈልጉኝም እኮ እኔ ጥሩ አይደለም መናገር ነው ፋንታ። እሺ ያው መናገር ነው አይደል? ያንተ ፋንታ ማስተካከል ማስተካከል የኔ ፋንታ ነው ማስተካከል ፋንታሽ ሳይሆን አለብሽ ማስተካከል። አይ መፍትሄ ነው። አንተ ነገርከኝ በቃ አይመለከትም ብዬ ማድረግ እችላለሁ። የፈለኩትኝ ነው ነገር ማድረግ እችላለሁ። ለምን የሚቆጨኝ እኔ ኢብራሂም አይመለከትህም፣ ስለኔ አይመለከትህም። ከአንዴ በላይ አሁን ከሰራው ስራ በተለይ ደግሞ ከአንዋር ጋር ባለን ግንኙነት አይመለከትህም። አሁን የሆነ ሰው ለማናደድ ወይ የሆነ ነገር ለማድረግ እንግዲህ የሚደብር ነገር እያረግሽ እንደሆነ ራስሽን አይደለሽም አሁን እያረግሽ ያለሽው ነገር። ኢብራሂም ከአሁን በኋላ እኔ ካንተ ጋር ንግግር የለኝም። በቃ ከአሁን በኋላ ህይወቴ ውስጥ እንዳገባ እኔ ካንተ ጋር ማውራው ነገር የለም።